ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል ራስን መውደድ። እስቲ ራስን መውደድ በሉ። ራስን መውደድ ከፍተኛ የሆነ ጣዖት ነው። ራስን መውደድ ከቃሉ ጋር ናቸው። እግዚአብሔር ኮን ይውላችሁ እግዚአብሔር አምላክህን ይላል በፍጹም ልብህ በሉ እስቲ። እሺ በፍጹም ህሊናህ በፍጹም ኃይልህ ውደደው በሉ። በፍጹም ምን? በፍጹም ልብህ። ይሄ ማለት ማለት መሰለህ በፍጹም ኃይልህ ማለት ኃይልህን ሁሉ እስከምታጣ ድረስ ማንን ውደድ ማለት ነው? እግዚአብሔርን ውደድ። ያ ማለት እግዚአብሔርን ከማን በላይ ውደደው ማለት ነው? ከራስህ በላይ ውደደው ማለት ነው። ስለዚህ ተመልከቱ፣ እግዚአብሔርን የምንወደው የማንን ያህል ይመስላችኋል? ሰው የሚስቱን ያህል እግዚአብሔርን ይወዳል ወይ? ጉድ! በየት አለ? ሴት እግዚአብሔርን የወንድን ያህል ተወደዋለች? በፍጹም። እግዚአብሔር አሁን የገንዘብን ያህል ተወዶ ያውቃል? ኧረ በፍጹም። እግዚአብሔር የሆድ ያህል ይወደዳል? እስቲ ከሆዳችሁና ከእግዚአብሔር ማንም ተወዱ በሰባት ሰዓት ግጥም እያደረግ ኧረ ተው ሲባል ምንም ማድረግ አይቻልም የምትል ለምን ይመስላል? ከእግዚአብሔር ይልቅ ማንን ስለምትወድ ነው? ሆድህን ስለምትወድ። እግዚአብሔርን ትወደዋለህ? እግዚአብሔርን ውደድ። እግዚአብሔርን እወደዋለሁ ይላል ሰው። እግዚአብሔር እንዴት ነው የምትወደው? እግዚአብሔር እንወዳለን ማለት ነው እንዴ? እስኪ አንዲትን ሴት ሄድና እወድሻለሁ እያልክ 24 ሰዓት ደግሞ በዱላ በላት። ይሄ መውደድ ነው እንዴ? እንዴት ያለ መውደድ ነው ይሄ? ይሄ አይደለም እኮ። አንዲት ሴት አንድን ወንድ እወድሃለሁ እያለች ማታ መርዝ በጥብጣ ፍሰጠው፣ ይሄ መውደድ ነው? መውደድ ማለት እኮ ለሚወዱት አካል መኖር ማለት። እስኪ በሉ ለሚወዱት አካል መኖር በሉ። የምንወደው ማን ነው? እግዚአብሔር ነው። እግዚአብሔር የማይወደውን ሥራ እየሰራን ልቡናችን ውስጥ ራሳችን ነው የምንወደው። ከሰው ጋር መፋቀር የሚያቅተልን ነው። ራሳችን እንወዳለን፣ ክብራችን እንወዳለን፣ መልካችን እንወደዋለን። ባይኖረንም እኮ ነው እንኳን እንኖረን ባይኖረን ራሱ የኛ መልክ ጥሩ ነው፣ በቃ እንወደዋለን። ያ እንዲነካ አንፈልግም፣ እንዲሰደብ አንፈልግም፣ እንዲከሳ አንፈልግም፣ ቡላ እንዲሆን አንፈልግም፣ አመድ እንድንመስል አንፈልግም። በቃ እንደዚያ እንዳይሆን ጥሩ አይደለም። ለአንዳንድ ነገር ብሎ በሰው ብርድ ሲቀር ምናምን ሲል መከራውን ሲያይ ነው የሚሆነው። ራስን መውደድ ከሰው ጋር አላኖረን ያለ ምንድን ነው? ራስን መውደድ ነው። የሚያጋድለን ምንድን ነው? ራስን መውደድ ነው። ከጎረቤት ጋር የማያፋቅር ማን ነው? ራስን መውደድ ነው። እህት ወንድም የማያፋቅር ማን ነው? ራስን መውደድ። ባልና ሚስት የሚያፋታ ማን ነው? ራስን መውደድ። ከቤተ መቅደስ ቄስና ቄስን ዲያቆንና ዲያቆን የሚያባል ማን ነው? ራስን መውደድ። ጳጳሳት ከጳጳሳት እንዳይስማሙ የሚያደርግ ማን ነው? ራስን መውደድ። እኔን ስሙኝ ተብሎ ክርስቲያን እንዲገደል የሚያደርገው ማን ነው? ራስን መውደድ ነው። እግዚአብሔርን መውደድ ነው። እግዚአብሔርን ወዶ ነው። አሁን እንግዲህ ሰው ጳጳስ የሚሆነው እግዚአብሔርን ወዶ ምእመናን። አሁን እኔ ጳጳስ ስለሆነ እኔ ጳጳስ ስሆን ሰዎች እየተመቀኙ ስለሆነ እነሱማ ተጋደሉልኝ። ኧረ እግዚአብሔር ተወደደው፣ ፍቅሩ ፈሰሰ። ይሄ ነው እንግዲህ የኛ ፍቅር ማለት ነው። ከመካከል ላይ ትልቅ ጣዖት ቆሞበታል። ያ ምንድን ነው? ራስን መውደድ በሉ ንገሩኝ እንጂ። እግዚአብሔር የሚፈልገው ራስን መካድ ነው። ትልቁ ጣዖት ይሄ ነው። ራሳችን ጣዖት ልንሆን አንገባም፣ በእውነቱ ማለት ነው። እግዚአብሔር እኛን እንዳያየን፣ እኛ ከእግዚአብሔር ጋር እንዳንገናኝ፣ እውነቴን ነው የምነግራችሁ፣ ራሳችን ጣዖት መሆን የለበትም። መውረድ አለብን። ለክብራችን መጨነቅ። አሁን እንኳን ተንከባክበን ተከብረን ተከብክበን የተወደዳችሁ ምእመናን፣ የተከበራችሁ ምእመናን፣ የሰላምታው እንኳን ቀዝቀዝ አለ እኮ ብሽቅ ነው የሚለን እኮ በእውነት ማለት በእውነት እናንተ ኑራችሁ ነው እንጂ ራይ ድረስ ማን ይቆጣችኋል? አሁን እናንተ ማንም አይቆጣችሁ።
ጳጳሳት አይቆጧችሁ፣ የተከበራችሁ ምእመናን፣ ቄሱ አይቆጣ፣ ማን አይቆጣ? የሚቆጣን እኮ የለም። ለምን? ጣዖት ነና። ማን ይቆጣን? አሁን እንግዲህ ማን ይቆጣኛል? አባ እናቴ መምሬ እየተባልኩኝ ማለት ማን ይነካኛል? ከተነካ ማን ነው የሚለው? የከተማ ሰው ኃይለኛ ክርክር ሲነሳ ቤቱን እኮ ሩዋንዳ አረጋችሁት ይላል አይደል? ሩዋንዳ ምንድን ነው? በእርስ በርስ ጦርነት ያለው አልቀው አይደለም እንዴ? የጎሳና የጎሳ አልቀውና ሩዋንዳ ስለምናረገው ቤቱን ተንከብከብ ነው። ቀኔን አሁን ሰው መጥቶ ጉልበቴን ካልሳመኝ ደህና ሰነበቱ አባቴ እንዲሁ ሶን ያኑሩልን አላለኝ ሰው ብሽቅ ሩዋንዳ ማለት ነው። ይሄ ጣዖት አይደለም ወይ? ጣዖት እኮ ነው። እኔ ስመጣ እንዴ እኔን ስነሱ እኔ ስመጣ እንትን ማትለው ምንድን ነው እንዴ ምንድን ነው? ይሄ ሁሉ ጣዖት ነው። ይሄ ጣዖት መቅረት አለበት እንዴ? ለምንድን ነው እኔን እንዴት የሚናገረኝ ሰው እንዴ? እንዴት አይድጎ ነው እኮ አይቶኝ ያውቀ እንዴ? አቤት ክርስትን ነው። ኧረ እንዲሁ እግዚአብሔር ይቅር ይበለን። እኔ እውነቴን ነው፣ በጣም ነው የማፍረው በእውነት በራሴ ጭምር ነው፣ በእናንተ ብቻ አይደለም። ክርስቶስ ሲያየን ምን እንደሚመስለን እኮ በእውነቱ ማለት እሱ በጦር እየተወጋ ነበረ ሰው የሚወደው። እኛ እኮ አንድ ቃል ሰው ሲናገርን እኮ ነው ላንየው ገብ የሚያደርገን። ይሄ ጣዖትነት አይደለም? ለክብር መጨነቅ አይደለም? መታረቅ ያቃተን መታገስ ያቃተን ራሳችን ስለምንወድ አይደለም ወይ ነው? ማለዳ ተነስተን ቤተክርስቲያን መሄድ ያቃተን ራሳችን ስለምንወድ አይደለም ወይ? ሌሊት ተነስተን መጸለይ ያቃተን ራሳችን ስለምንወደው አይደለም ወይ ነው? ራስን መውደድ ጣዖት ነው። ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በዕድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ